የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት በኩራት ልጆች በተከበረው በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? አሜን። ሰላም በያላችሁበት ይሁን። እንግዲህ ጥር ወር ላይ ከሚከበሩ አበይት በዓላቶች ውስጥ እጅግ በደማቁ ከሚከበሩ በዓላት ውስጥ አንዱ የጥምቀት በዓል ነው። የጥምቀት በዓል እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ እንደተጠመቀ ምሳሌ አድርገን አርአያ አድርገን ከምናከብራቸው አበይት በዓላቶች ውስጥ ዋነኛው ነው። እንግዲህ ከነዚህ በዓላቶች በመቀጠል ደግሞ በቀጣይ የሚከበረው ጥር 20 እና 21 አስተርዮ በዓል በድምቀት ይከበራል። በተለያዩ የእመቤታችን ጽላት ባለበት ቦታ ሁሉ አስተርዮ ክብረ በዓልን በድምቀት ይከበራል። የአስተርዮ ክብረ በዓል በድምቀት ከሚከበርባቸው አካባቢዎች በተለይ ወደ ማዕከላዊ ኢትዮጵያ በምናይበት ጊዜ በጠረደ ደብረገነት ቅድስት ድንግል ማርያም ቤተክርስቲያን እጅግ በሰፊው እጅግ ታላቅ በሆነ ሁኔታ የአካባቢው ምዕመናን በየአጥቢያው ከተለያዩ ሀገራት ጭምር እንዲሁም ደግሞ ከተለያዩ ክልሎች ጭምር በዓሉ በድምቀት ከሚከበርባቸው ቦታዎች ውስጥ አንዱ ነው። እንግዲህ ጠረደ ደብረገነት ቅድስት ድንግል ማርያም በተለያዩ ሁኔታዎች ላይ ሆኖ የማያውቃት የለም ማለት ይቻላል። አንደኛ በታሪካዊነቷ፣ ሁለተኛ ደግሞ በስዕለት ሰሚነቷ እጅግ ድንቅ የሆነች የእናታችን የቅድስት ድንግል ማርያም ቤተክርስቲያን ነው። እንግዲህ ይህንን ቤተክርስቲያን አስተርዮን በዓል በምታከብርበት ጊዜ በተለይ የአካባቢው ምዕመን የሚኖረው አቀባበል ከዚህ ከአዲስ አበባ ከቀን 20 ጀምሮ ትልልቅ ከተለያዩ የኢትዮጵያ ክፍሎች ጉዞዎች ይዘጋጃል። ከአዲስ አበባ ትልቁ ነው። ከዚያም ከአዳማ የሚመጡ አሉ፣ ከደብረ ዘይት የሚመጡ አሉ፣ ከጅማ እንዲሁም ደግሞ ከዛው አካባቢ በተለያዩ አቅጣጫዎች ሆነው ወደ ቤተ ክርስቲያኗ ወደ ስዕለት ሰሚዋ ጠረደ ማርያም በሰፊው ጉባኤ ተዘጋጅቶ ስዕለታቸውን ይዘው በእውነት አንዳንዴ ከስዕለት ጋር ተያይዞ በጣም ብዙ በርካታ ደስ የሚሉ እመቤታችን ካደረገችላቸው ተአምር አንጻር ሙስሊሞች ሁሉ ሳይቀሩ ቤተ ክርስቲያኗ ላይ በተለይ የበዓል ዕለት የአስተርዮ ዕለት የሚታየው ጉድ ልነግራችሁ አልችልም። እንግዲህ ከተለያየ ቦታ ላይ የጉዞ ተደርጎ ምዕመናን ወደዛ በሚመጡበት ሰዓት የአካባቢው ሰንበት ተማሪም ወጣቱም በጋራ በመሆን የአቀባበል ጉዳይ ይደረጋልና ይህን የአቀባበል ሁኔታ በሚታይበት ጊዜ ሰንበት ተማሪዎቹ እጅግ በሚገርም ድምቀት የቤተ ክርስቲያን አርማ ያለው ባንዲራ ይዘው ዝማሬያቸውን እየዘመሩ ካሉበት አካባቢ ከቤተ ክርስቲያኗ ካለችበት አካባቢ ተነስተው ወደ አስፋልት በመውጣት አቀባበል ያደርጋሉ። ከዚያም ደግሞ ከአቀባበል በኋላ ሁሉም እየዘመረ እንደየባህሉም እናቶቻችን በጎን ሆነው ኤቦ ንገሽ እያሉ አባቶች በጎን ሆነው ሃይሎጋ እያሉ ዘማሪያኑ ደግሞ ዝማሬያቸውን እየዘመሩ በጋራ ተኩኖ እንግዳ ተቀብሎ የማህሌት የማታ የዋዜማ መርሃ ግብሩን ደግሞ እዛው ካህናቱ የአጥቢያው ካህናት በተለያየ አይነት ሁኔታ ያሉትም ጨምሮ ከርቁም ከቅርብም መጥተው ማህሌቱን በሚገባ አክብረው ከዛ የዋዜማ መርሃ ግብሩን እንደዛው ያልቅና ከዚያም በመቀጠል ደግሞ የማህሌቱ መርሃ ግብር ከ6 ሰዓት ጀምሮ እጅግ በደመቀ ሁኔታ ያችን የምታዩት ቤተክርስቲያን ጠቦ ሁላ በቃ ህዝቡ ሁሉ ላበላብ እስከሚሆን ድረስ የማህሌት መርሃ ግብሩ ይጠናቀቃል። የቅዳሴው ከዛ ወደ ምሕረት መርሃ ግብር ላይ
እጅግ በጣም ብዙ ህዝብ ነው የሚሰበሰበው። በጣም በርካታ ምእመናን ከተለያዩ ቦታዎች ናቸው የሚመጡት። በተለይ ከጉንችሬ አካባቢ ያሉ ወጣቶች ጸበል ጻዲቅ ሁሉ ሳይቀራቸው በጣም በበርካታ ለምእመኑ የሚሆን ጸበል ጻዲቅ ይዘው በዝማሬ በአገልግሎት እጅግ በጣም በደመቀ ሁኔታ አገልግሎቱ ይከበራል እና ይህንን እንግዲህ ከዚህ ቤተክርስቲያን በረከት ለመቋደስ ከተለያየ ቦታ እንደሚመጡ ሁሉ እኛም በዚሁ ልክ ከዚህ ከአዲስ አበባ ጉዞ እናዘጋጃለን ወደዛው ማለት ነው። ይህንን ጉዞ በምናዘጋጅበት ወቅት ብዙ ጊዜ ሰዎችን እንመልሳለን እና ያ ማለት ምን ማለት ነው? እዛ አካባቢ ካለው ሁኔታ አንጻር በረከት ፈልጎ የሚሄዱ አሉ። ከዚያም ህዝቡም በጣም በሚበዛበት ወቅት ደግሞ እዛ አካባቢ ያሉ ክርስቲያኖች ጥቂቶች በመሆናቸው አንዳንዴ ማደሪያም ይጠፋልና ያሉን ጥቂት ሰዎች ብቻ ይዘን ወደ ተጓዥ ቢያንስ 2 እስከ 3 ታታ መኪኖችን ይዘን ነው የምንሄደው። ስለዚህ አሁን እስካሁን ድረስ ባለን ሁኔታ ቦታው አላለቀም። የተወሰኑ ቦታዎች ይኖሩናል። ከፊት ለፊት ባሉ አድራሻዎቻችን እየደወላችሁ መመዝገብ ትችላላችሁ። ጉዞ መነሻ ቦታችን ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ነው። ከዚያም ጥር 20 ረቡዕ ዕለት መነሻ እናደርግና ከንግስ በኋላ በ21 ወደ አዲስ አበባ የምንመለስ ነው የሚሆነው። መነሻ ሰዓታችን ጠዋት 12 ሰዓት በቀን 20 ማለት ነው። መመለሻችን ደግሞ ከንግስ በኋላ የሚሆን ነው የሚሆነው። ያልተመዘገባችሁ ወንድሞች እህቶች ካላችሁ ከዚህ በረከት ቀድማችሁ ለመሻማት እንድትመዘገቡ ይሁን። በእነዚህ አድራሻዎች ተመዝግባችሁ ቦታ ማስያዝ ትችላላችሁ። ከዚህ ታሪካዊ ደብርና ከዚህ ታሪካዊ ቤተክርስቲያን በእውነቱ ተአምሩን ሰምታችሁ ተስላችሁ ስትመጡ ደግሞ እዛ አገልግላችሁ ስትመጡ ተገልግላችሁ ስትመጡ ሁሉ ነገራችሁ የተሳካ ይሆናል። እግዚአብሔር ይስጥልን። እዛ ሰው ይበለን፣ ለበረከት ያድርግልን። ይቆያል።